ዓለም የማይታወቁ ምስጢራት የሞሉባት መድረክ ናት። አንዳንዶቹ ክስተቶች ለምን እና እንዴት እንደተከሰቱ እስከ ዛሬ ድረስ የሳይንስ ሊቃውንትን ግራ እንዳጋቡ ይኖራሉ። ሰላም፣ እንዴት ናችሁ ውድ የቻናላችን ቤተሰቦችና የቪዲዮዎቻችን ተከታታዮች? እንኳን ወደ ቻናላችን በሰላም መጣችሁ። ዛሬም እንደተለመደው እጅግ አስገራሚ፣ አነጋጋሪ እና አእምሮን የሚፈታተን ድንቅ ታሪክ ይዘንላችሁ ቀርበናል። እስከ ቪዲዮው ፍጻሜ ድረስ አብራችሁን ቆዩ። በደቡብ ካዛክስታን የምትገኘውና ካልቺ ካዋይቼ የምትባለው ትንሽ መንደር ለዘመናት ሰላማዊ እና ጸጥተኛ ነበረች። ነገር ግን በፈረንጆቹ 2013 አጋማሽ ላይ በመንደሯ ውስጥ ምንም አይነት ሳይንሳዊ ማብራሪያ ሊሰጠው ያልተቻለ አንድ እንግዳ እና አስፈሪ ክስተት መታየት ጀመረ። አንድ ቀን ጠዋት አቶ ቪክቶር የተባሉ የመንደሯ ነዋሪ ከቤታቸው ወጥተው ወደ ሥራ ለማቅናት ሲዘጋጁ አጠገባቸው የነበረው ጎረቤታቸው በድንገት ቁጭ ባለበት ተዘረረ። ቪክቶር ጎረቤታቸውን ለማንቃት ቢሞክሩም በፍጹም ሊነቁ አልቻሉም። ሁኔታው ድንጋጤን ፈጠረ። ነገር ግን ነገሩ በዚህ አላበቃም። በጥቂት ቀናት ውስጥ የመንደሯ ነዋሪዎች፣ ሕፃናት፣ አዋቂዎች እና አረጋውያን ሳይቀሩ በድንገት ባሉበት መውደቅ እና መተኛት ጀመሩ። ሰዎች መንገድ ላይ ሲሄዱ፣ ትምህርት ቤት ውስጥ በማስተማር ላይ እያሉ ወይም ደግሞ ምግብ በማብሰል ላይ ሳሉ በድንገት ጥልቅ እንቅልፍ ውስጥ ይወድቃሉ። ይህ እንቅልፍ ለአንድ ወይም ለሁለት ሰዓት የሚቆይ አልነበረም። አብዛኞቹ ሰዎች ከ2 እስከ 6 ቀናት ያህል ሳያቋርጡ ይተኛሉ። ከእንቅልፋቸው ሲነቁ ደግሞ አስገራሚ ነገር ይከሰታል። ሙሉ በሙሉ አእምሮአቸውን ያታለለ የትዝታ ማጣት መሞሪ ዋስ ያጋጥማቸዋል። ከመተኛታቸው በፊት የነበረውን ነገር ሙሉ በሙሉ ይረሱታል። ሕፃናቱ ከእንቅልፋቸው ሲነቁ የሌሉ ነገሮችን የማየት ሃሉሲኔሽንስ እና ከፍተኛ ቅርት ያጋጥማቸው ነበር። ይህ እንግዳ እኮ የእንቅልፍ ወረርሽኝ በመንደሯ ላይ ታላቅ ፍርሃትን ለቀቀ። ዶክተሮች እና የሕክምና ባለሙያዎች ወደ ስፍራው በመሯሯጥ የተለያዩ ምርመራዎችን አደረጉ። የምግብ እና የውሃ ብክለት ይኖር ይሆን ወይም ደግሞ ገዳይ ቫይረስ? ነገር ግን የደም ምርመራውም ሆነ የላቦራቶሪ ውጤቱ ምንም አይነት በሽታ አላሳየም። የሳይንስ ሊቃውንት እና የፊዚክስ ተመራማሪዎች የመንደሯን አየር፣ አፈር እና ውሃ መመርመር ጀመሩ። ከመንደሯ አቅራቢያ ከሶቪየት ኅብረት ዘመን ጀምሮ የተተውና የተቀበሩ የዩራኒየም ማዕድን ማውጫዎች ነበሩ። ተመራማሪዎቹ ከእነዚህ የተተው ማዕድናት የሚወጣው ካርቦን ሞኖክሳይድ ካርቦን ሞኖክሳይድ አየር ውስጥ በመበተኑ ምክንያት የአንጎል የኦክሲጅን መጠን በመቀነሱ የተከሰተ ሊሆን እንደሚችል ግምት አስቀመጡ። ነገር ግን ይህ ግምት ሙሉ በሙሉ አላረካቸውም። ምክንያቱም ተመሳሳይ የአየር መጠን በሚተነፍሱ ሰዎች መካከል አንዳንዶቹ ሲተኛሉ፣ ሌሎች ደግሞ ምንም አይሆኑም ነበር። እንዲሁም የቤት እንስሳት ሳይቀሩ ድንገት ተኝተው ቀናት ያሳልፉ ነበር። በመጨረሻም የመንግሥት አካላት የችግሩን ምንጭ ሙሉ በሙሉ ማቆም ስላልቻሉ የመንደሯን ነዋሪዎች ወደ ሌላ አስተማማኝ ቦታ ለማዛወር ወሰኑ። ካልቺ እስከ ዛሬ ድረስ የእንቅልፍ መንደር በመባል የምትታወቅ ሲሆን የክስተቱ ትክክለኛና አጥጋቢ ምስጢር አሁንም ሙሉ በሙሉ አልተፈታም። ዓለማችን አሁንም በሳይንስ ያልተመለሱ በርካታ የተፈጥሮ እና የሰው ልጅ ምስጢራትን አቅፋ ይዛለች። ውድ ተመልካቾቻችን፣ የዛሬው ታሪካችን ይህንን ይመስል ነበር። ስለዚሁ እንግዳ ክስተት ያላችሁን አስተያየት ከታች ኮሜንት ላይ አስፍሩልን። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን አትርሱ። እንዲሁም ለወዳጅ ዘመዶ ሼር በማድረግ ያካፍሉ። ወደፊት እንደዚሁ አነጋጋሪና አስገራሚ ታሪኮች እንዲደርሶችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። እስከሚቀጥለው አስደናቂ ታሪክ ድረስ በሰላም